ሳያስፈራራን ፍቅራችንን በነፃነት እንኖራለን ያልከኝ እኮ እንዴት ጋሺ ስለእናት ያዋራቸው ነበር እና ምን አለ? ከቤዛ ጋር ያለህን ግንኙነት የምታውቀው ከሆነ የእናትህን አድራሻ እሰጥሃለሁ ብሎኛል። ምን? እስቲ ቤዛሞች በለኝ። ቤዛሞች? ወይኔ ያጋ ታዲያ እኮ ይሄ በጣም ደስ የሚል ነገር ነው። ታውቂያለሽ ቤዛ፣ ምንም ሆነ ግን እናቴን ማየት ማግኘት ጠረኗን ማሽታት እፈልጋለሁ። ይገባኛል የኔ አባት። ይህን እንቅልፍ ማግኘት የምችለው ደግሞ ከጋሼ ጋር ፒስ ኮንኩ ብቻ እኮ። በቃ ትሆናላችሁ። ጋሼ የሚያውቃላቸውን ይጠብቁ እንጂ እኔም እንደበፊቱ እንገናኝ እያልኩ አላስጨንቅም። እሺ ቢያንስ እሷ ብትኖርልኝ ኖሮ ሲከፋኝ እሷ ጋር የሄድኩ ብቸኝነት ይረሳ ነበር። ግን እርግጠኛ ነህ እዚህ ሀገር ነው ያሉት? እኔ እንጃ ግን ይመስለኛል። አይዞሽ የኔ አባት። አንቺ ፍቅር ነው ከዚህ ምን ያደረግሽ ነው? እኔ በእናንተ የተነሳ ከስንቱ ጋር ልፋለም። ቆይ እንዴት እንዴ? አንዱ መጥቶ ሊገባ ሲል አባቴ የኔ ቆንጆ ጉንጩን እየደባበስኩ ምናምን የተፋታሁት እንጂ ገብቶላችሁ ነበረ። እና ዝም አለ? ያው ስልኬን ጠየቀኝ። እኔ ደግሞ ያቡሽን ስልክ ሰጠሁት። ለምን? እኔ ጋር ደወልኩ ብሎ ሲደውል አቡሽ ደግሞ ቁልዩን ቁልፍ ያደርግልኛል። አቤት አንቺ በሉ ቶሎ ያለበለዚያ ሌላ ችግር ይፈጠርላችሁ። እሺ በቃ የኔ አባት ውድድ ነው የማደርገሽ። እሺ ቆንጆ ነው የምትሻለው። ቻው በቃ
ሰብሊ በጥሩ ሰዓት ነው የመጣሽው። ቆይ አንተም እንደዛ ነው የምታስበው? እስኪ አንዳንዴ ይሄን እንዴትሽን ቀንሽኝ እኔ ቆንጆ በፍቅር አውሪ። እኔ አንተ ቆንጆ አይደለሁም። ችግር እኮ አለብሽ። ምክር አሰሚ። እስኪ አንዳንዴ ምክር ስሚ። የምን ምክር? አሁን የመከርኩሽ ነው። እስኪ እቺን እንዴትሽን ትንሽ ይቀንሻት። እሺ መልስልኝ። ምኑን? ልብሽን ብቻ እንደሆነ እንኳን አንቺን ለመለስ እኔ ራሴ ገለ ከጣልክበት ፈልጋ እንደፈራሁት ምን እንደፈራሁት ጣልሽው? ምኑን የጣልኩት? ልቤን ነው። አትማዘዝ ወደዛ። የጠየቅኩህን መልስልኝ። እሺ መልሳለሁ። ሽልማቱ ግን ምንድነው? ጉንጭ መሳም ቢሆን ደስ ይለኛል። ትግስት እያለቀ ነው። እሺ በቃ ጠይቂኝ። አንተም ደብዳቤውን እንደጻፍኩት ነው የምታስበው? ማን የነገረሽ? አለም። ምን ብላ? ደብዳቤውን አንቺ እንደጻፍሽው አውቃለሁ። ሄደሽ ለኢላ እንደጻፍሽው መኝላት ብላ። እኔ አንቺን አልጠረጠርኩሽም፣ ግን ምን? አንቺ ብትሆኚ የጻፍሽው በጣም ደስ ይለኝ ነበር። ብርግቲ እንድትጎዳ? አይ እኔ ማንም ይሁን ማን በብርግቲ ከመጣብኝ ጠላቴ ነው። እና ለምንድን ነው ደስ የሚል? ያው ለኔ ፍቅር ስሜት እንዳለሽ ማረጋገጫ ይሆንልኝ ነበር። መቼም ላንተ ፍቅር ስሜት ኖሮኝ አያውቅም። እርግጠኛ ነሽ? 100%። ቆይ መቼ ነው ይሄን ያህል የተላለፋችሁት? ከማን ጋር? ከራስሽ ጋር ነው እንጂ በዚህ ልክ የኔን መውደድ ትጠራጠራለሽ ብዬ አላስብም ነበር። ወረኛ። ለምን ነበር ባስፈለግሽኝ ሰዓት መጣሽ ያልከኝ? አዎ በጣም ደብሮኝ ነበር የተቀመጥኩት። እና እኔ አንተ መደበሪያ ነኝ? አየው የተረበሸ ስሜቴን ታረጋግልኛለሽ። ብርክቲስ? ያው እንዳንቺ አይሆንም። የሰው መመኘት ጥሩ አይደለም። ቀኛን ግን የተረዷት መሰለኝ። እሺ እንዴት ተረዳው? እባክህ የሰው ከምትመኝ ቶሎ የራስ አርጌ ለማለት ፈልግሽ አይደል? በነገራችን ላይ አንተም የሰው ነህ። ስለዚህ መቼም ልመኝ ካልችል ባይ። ታዲያ የሰው ከምትመኝ የራስሽ ቶሎ አታረጊኝም? ሀይሚሉ እንዴት ነሽ? ሀይ ዳግም። ምን ነው ብቻሽን? ረዱ የለችም እንዴ? አይ አሁን ነበረች ወደ ክላስ ሄዳ። ግን የታከሽ ትመስያለሽ። አረ አልተከስኩም። እሺ ለማንኛውም ካልደበረሽ አንድ ነገር ላማክርሽ ነበር የመጣሁት። እሺ ምን ነበር? ስለ ማርክ ጉዳይ ነው። ስለ ማርክ ምን ማለት? ማርክ አፍቅሮሻል። እንደገና ደግሞ ማርክ ታውቂያለሽ በጣም ጥሩ ልጅ ነው። እናማ አብራችሁ ብትውሉ ብትላመዱ ምናምን ጥሩ ነው ብዬ አስባለሁ። በጣም የምታናድድ ሰው ነሽ። እኔ? አዎ አንተ። ቆይ ደግሞ እኔ ምን አደረኩሽ? በአንተ ቤት የጭንቅላት ጨዋታ የተጫወትክ ነው አይደል? ስለምን የጭንቅላት ጨዋታ ነው የምታወሪው ሜላት? እያራከኝና ፊት እየነሳኝ በተደጋጋሚ ስለአንተ እንዳስብ እያደረክ ነው። ቆይ በዚህ መልኩ ነው እንዳፈቅር የምትፈልገው? ይኸውልሽ ሜላት ፍላጎቴን እኮ ነግሬሻለሁ። ኧረ ፍላጎትህ እንደሱ ነበር? በቃ ሜሉ ይኸውልሽ የሆነ ሰሞን ለአንቺ የፍቅር ስሜት ነበረኝ። ከዛ በኋላ ደግሞ ልክ እንዳልሆነ ገባኝና ራሴ ላይ በደንብ መስራት እንዳለብኝ ተረዳሁ። በቃ ኧረ እባክህ ባለፈው እንደ ጀግና አክት እያደረግክ ከማርክ ካራከኝ በኋላ ማትሞት እኔ ነኝ ማገባሽ ምናምን ብለህ ለአንተ ያለኝ ስሜት እንዲጨምር ካረክ በኋላ ነው እንዴ እነዚህ ስህተት መሆን የሚገባው? ሜላት ለሱ ደግሞ ይቅርታ ጠይቄሻለሁ እኮ። ትሰማኛለህ ዳግም? ከዚህ በኋላ እኔ ጋር የምትመጣው እንደዚህ አይነት ተራ ጉዳይ ይዘህ ከሆነ አጠገቤ እንዳትደርስ። ስንወዳችሁ መከራ አናታችልኝ ከብታችሁ ካልተጽዳዳን ትርቅላችሁ። አይ አልፈልግሽም።
እኔ ላንቺ ያለኝ ፍቅር ቀንሷል ስላችሁ ደግሞ መከሬን ታበሉኛላችሁ። አይታክም። ለማንኛውም ይሄ ጨዋታ ወዴት እንደሚቀጥል